አብዛኞቻችን የአንድሮይድ ስልክ ተጠቃሚዎች ይሄ ነገር ስልካችን ላይ ሲመጣ ምን እንደሆነ ሳናቅ እንኳን ወደዛ ብለነው እናሳልፈዋለን። ግን ለምን እንደሚመጣ ታውቃላችሁ? ዛሬ እስከ ቪዲዮ መጨረሻ ድረስ ብትቆይ ለምን እንደሚመጣ ጥቅሙ ምን እንደሆነ እንመለከታለን። እስከ ቪዲዮ መጨረሻ ድረስ መቆየታችሁን እንዳትረሱ። ይህ ነገር በመጀመሪያ ደረጃ አንቲ ኢንአድቨርታንት ሞድ ይባላል። አንቲ ኢንአድቨርታንት ሞድ ጥቅሙ ምንድነው? ስልካችንን እኛ ሳንነካው አክቲቭ በሚሆን ሰዓት ስልኩን ብሎክ ለማድረግ የሚጠቅም አንድ ሲስተም ነው። ታዲያ ይሄ ነገር ከብዙ ነገር ይከላከልናል ስልካችንን። ለምሳሌ አሁን ስልካችንን ኪሳችን ውስጥ ከተን ሌላ ሰው ጋር ከመደወል ኦር ሌላ ሰው ጋር ሜሴጅ ቴክስት ከመላክ ያድነዋል። ለምን መሰላችሁ? አሁን ልክ ስልካችንን ኪሳችን ውስጥ ከተነው ሳናቀው በእግራችን ተች እያደረግን የሆነ ሰው ጋር ልንደውል እንችላለን ሳናቀው ማለት። ያ አንደኛው ምክንያት ነው። ሁለተኛው ደግሞ እንደዚህ ፍላሽ ላይት አብርተን ሳናቀው ለረጅም ሰዓት ቆይተን ስልካችን የሆነ ሰዓት ሲግል ትዝ ሊለን ይችላል። ታዲያ በዛ ሰዓት የስልካችንን ባትሪ ይገላል። የስልካችንን ባትሪ እንዲጠብቅ አንቲ ኢንአድቨርታንት ሞድ ትልቅ ጥቅም አለው። ሌላው ልክ እንደዚሁ ሳናቀው ሜሴጅ ልንጽፍ እንችላለን። ስልካችንን እኛ በማንፈልገው ሰዓት አክቲቭ ከመሆኑ የሚጠብቅልን አንቲ ኢንአድቨርታንት ሞድ ነው። ይሄ ሲስተም ደግሞ ስልካችሁ ላይ ከሌለ ኦር ደግሞ ስልካችሁ ላይ እንደዚህ አይነት ሲስተም ማግኘት ካልቻላችሁ እንዴት አድርጋችሁ ኦን ማድረግ እንደምትችሉ አሳያችኋለሁ። ልክ አሁን እንደማሳያችሁ ኦን አድርጋችሁ መጠቀም ትችላላችሁ። ይሄንን ሲስተም ለማስጀመር መጀመሪያ ወደ ሴቲንጋችሁ ወደ ስልካችሁ ሴቲንግ ትሄዳላችሁ። የስልካችሁ ሴቲንግ ውስጥ ከገባችሁ በኋላ ዲስፕሌይ ኤንድ ብራይትነስ የሚለው ቦታ ላይ ትገባላችሁ። ልክ እዛ ውስጥ ከገባችሁ በኋላ እዚች ጋር ልክ እዚች ጋር ኢንአድቨርታብል ሞድ የምትል ነገር አለች። እሷን ኦፍ ከነበረች ኦን ታደርጓታላችሁ። ልክ በዚህ መልክ ኢንአድቨርታብል ሞድን አክቲቭ ማድረግ ትችላላችሁ ማለት ነው። ቀደም የነገርኳችሁ ሲስተሞች በሙሉ ለማግኘት ይህንን ሲስተም መጀመሪያ ኦን ማድረግ አለባችሁ፣ ኦፍ ከነበረ ማለት ነው። ይህ ቪዲዮ እንደጠቀማችሁ አልጠራጠርም። ቪዲዮውን ላይክ ማድረግ እንዳትረሱ፣ ቻናሉን ሰብስክራይብ አድርጉት። እንዲህ አይነት የቴክኖሎጂ ቲፖች እንድታገኙ